ዛሬ አሜሪካ በዓለም ኢኮኖሚና በወታደራዊ አቅም የዓለም መሪ የሆነች ልዕለ ኃያል ሀገር ነች። ነገር ግን ከ250 ዓመታት በፊት ይህች ሀገር ጭራሽ በምድር ካርታ ላይ አልነበረችም። በወቅቱ የሀገራችን ኢትዮጵያ ማዕከላዊ መንግስት ፈርሶ የክልል መሳፍንት ሀገሪቱን የተከፋፈሉባት ዘመነ መሳፍንት የተባለው ጊዜ ላይ ነበር። ታዲያ በዚህ ጊዜ የዛሬዋ የሀገሮች ቁንጮ የሆነችው አሜሪካ በ13 የተለያዩ ግዛቶች ተከፋፍላ ፀሐይ ለማይጠልቅበት የታላቁ የብሪታንያ ኢምፓየር አንድ ተራ ግዛትና የገቢ ምንጭ ነበረች። ታዲያ እንዴት እቺ አንድ ተራ ግዛት መደበኛ ሰራዊት፣ የሀገር ማንነትና ታሪክ ሳይኖራት እጅግ ሀብታሙንና ግዙፉን እንደዚሁም በጊዜው ዘመናዊ የሚባለውን ወታደራዊና የባህር ኃይል የነበረውን የብሪታንያ ኢምፓየርን አሸንፋ ራሷን የቻለች ሀገር ልትሆን ቻለች? አብዛኞቻችን ይህንን ታሪክ ስለ ነፃነት፣ ፍቅር እንደዚሁም ስለ ጀግንነትና ስለ ተጋድሎ አድርገን ነው የምናየው። ይህ ግን ትክክል አይደለም። ከዚህ አስደናቂ ታሪክ በስተጀርባ እጅግ በጣም ኮምፕሊኬትድ የሆነ የኢኮኖሚና የጂኦፖለቲካ ሽኩቻ እንደዚሁም በጊዜው ሀያላት በነበሩት በብሪታንያ፣ በፈረንሳይ እንደዚሁም በስፓኒሽ ኢምፔሪያዎች መካከል ዓለምን ለመቆጣጠር የተደረገ ከፍተኛ ጦርነት ይገኛል። ይህንን ቪዲዮ እንደምትወዱት እንደዚሁም አሪፍ ነገር እንደምታገኙበት እርግጠኛ ነኝ። ለጓደኞቻችሁ እንደዚሁም ለዘመድ ጓደኛ ምናምን እንዲደርስ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። የተሻለ ፍለጋ እጓዛለሁ፣ ጥሩ ቀናት ይመጣሉ ብዬ አምናለሁ። የተሻለ ፍለጋ እጓዛለሁ፣ ቢደክመኝ አላቆምም አርፋለሁ። ይህ ብሪታንያ ዓለምን ከጫፍ እስከ ጫፍ የተቆጣጠረችበት ዘዴ ብዙ መቶ ዓመታትን የፈጀ ሲሆን የሚገርመው ደግሞ ሂደቱ በአብዛኛው የሚመራው በብሪታንያ መንግስት አለመሆኑ ነበር። ይልቁንም ለብሪቲሽ ኢምፓየር ዓለምን የተቆጣጠሩለት የግል ኮርፖሬሽኖች ነበሩ። ታዲያ ይህ ስልት ከዚህ በፊት የብሪታንያ ኢምፓየር ደጋግሞ የተጠቀመበት ሲሆን ውጤታማነቱም የተረጋገጠ ነበር። በ1960ዎቹ መጀመሪያ ላይ ሰሜን አሜሪካ የኔቲቭ አሜሪካውያን መኖሪያ እና በውስጧ ምን ሀብት እንዳለ የማይታወቅ ገና አዲስ አህጉር ነበረች። ታዲያ የብሪታንያ መንግስት በወቅቱ ገንዘቡን እዚያ ባልታወቀ ምድር ላይ ለአደጋ ማጋለጥ አልፈለገም። ለዚህም አንድ መፍትሄ ነበረው። ለአክሲዮን ኩባንያዎች ወይም ደግሞ ጆይንት ስቶክ ካምፓኒዎች አሜሪካን ውስጥ የተለያዩ ነገሮችን እንዲፈልጉ ፍቃድ መስጠት። እነዚህ ኩባንያዎች ታዲያ ትርፍ በሚፈልጉ ባለሀብቶች የተቋቋሙ ሲሆን ልክ እንደ ዛሬዎቹ አይነት የግል ኮርፖሬሽኖች ነበሩ። ለምሳሌ መላውን የህንድ ክፍለ አህጉርን በብሪታንያ ኢምፓየር ቅኝ ግዛት ስር የወደቀው በምስራቅ ህንድ ኩባንያ ወይም ደግሞ ኢስት ኢንዲያን ካምፓኒ አማካኝነት ነበር። ልክ እንደዚሁ ሁሉ በሰሜን አሜሪካም የተጠቀሙት ስልት ይህንኑ ነበር። እነዚህ የብሪታንያ ባለሀብቶችም ከአዲስቷ አህጉር የሚገኙትን የተለያዩ ጥሬ ዕቃዎችና ማዕድናት አውጥቶ ለመሸጥ ወዲያው ነበር የተለያዩ አክሲዮን ካምፓኒዎችን በመክፈት ኢንቨስት ማድረግ የጀመሩት። እነዚህ ካምፓኒዎችም በአሜሪካ ውስጥ አዳዲስ መንደሮችን አቋቁመው የተለያዩ ጥሬ ዕቃዎችን መፈለግ ጀመሩ። በ1607 ዓመተ ምህረት የተመሰረተው የመጀመሪያው የአሜሪካ መንደር ጄምስታውንም የተቋቋመው በአንድ በቨርጂኒያ ኩባንያ አማካኝነት ወርቅ ፍለጋ በተሰማሩ ሰራተኞች ነበር። ይህ ካምፓኒ በአካባቢው ምንም አይነት ወርቅ ባያገኝም በምትኩ ግን በዓለም ገበያ ላይ እንደ ወርቅ ተፈላጊ የሆነውንና ከፍተኛ የሀብት ምንጭ ያመጣለትን ትንባሆን አገኘ። በተመሳሳይ መልኩ በ1620ዎቹ ደግሞ በሃይማኖታዊ ስደት ምክንያት ከአውሮፓ የሸሹት የተለያዩ የሃይማኖት ስደተኞች የኮርፖሬት ፈቃዶችን በማግኘት በሰሜን አሜሪካ ውስጥ የንግድ፣ የእንጨትና የአሳ ማጥመጃ ማዕከላትን በሰፊው መሰረቱ። ታዲያ በዚህ መልኩ ነበር የእንግሊዝ መንግስት አንድም ሳንቲም ከካዝናው ሳያወጣ የግል ኮርፖሬሽኖችን ብቻ በመጠቀም ሰፊውን የአሜሪካን መሬት ደረጃ በደረጃ በእጁ ያስገባው። በሚቀጥሉት 150 ዓመታት ውስጥ እነዚህ ትናንሽ መንደሮች ቀስ በቀስ አድገው 13ቱን የቅኝ ግዛት ክልሎች መሰረቱ። እነዚህ ክልሎች ታዲያ አንድ ወጥ ሀገር አልነበሩ። እያንዳንዳቸው የየራሳቸው የኮርፖሬት ህግና አስተዳደር የነበራቸው ሲሆን ሰሜናዊው ክፍል ኢኮኖሚውን በባህር ትራንስፖርት፣ በእንጨትና በንግድ ላይ ሲገነባ፣ ደቡባዊው ክፍል ደግሞ በባርነት የተያዙ ጥቁር ህዝቦችን ጉልበት በጭካኔ በመበዝበዝ ትንባሆ፣ ጥጥና ሩዝ በከፍተኛ ደረጃ ወደ መላው ዓለም በመላክ ሀብታም ሆነ። ነገር ግን በዚህ በሰፊው የሰሜን አሜሪካ አህጉር ላይ ብሪቴን ብቻ ሳትሆን ሌላኛዋ የዓለም ሀያል ሀገር ፈረንሳይም የያዘቻቸው ቦታዎች የነበሩ ሲሆን ስፔንም እንደዚሁ በደቡብ አሜሪካ ማለትም በካሪቢያን ውስጥ ብዙ ግዛቶች ነበሯት።
ታዲያ አሜሪካ ከተመሰረተች ጀምሮ ለ150 ዓመታት ያህል ብሪቴን ሳሉተሪ ነግሌክት የሚባል የፖለቲካ ስልት በአሜሪካ ላይ ትከተል ነበር። ይህም ማለት የለንደን ፓርላማ የፈለገውን ያህል ጥሬ ዕቃ ከአሜሪካ ግዛቶቹ ወደ ብሪታንያ እስከተላከለት ድረስ ቅኝ ግዛቶቹ በራሳቸው ሕግ እንዲተዳደሩ ሙሉ ነፃነት ሰጥቷቸው ነበር። በዚህ ጊዜ ታዲያ አሜሪካኖቹ ራሳቸውን እንደ ብሪቴን መንግስት አንድ ዜጋ ይቆጥሩ የነበረ ሲሆን በሰሜንና በደቡብ አሜሪካ ይገኙ ከነበሩት የፈረንሳይ እንደዚሁም የስፓኒሽ መንግስት ኮሎኒዎች ጋርም ነፃ የሆነ የንግድ እንደዚሁም የኢኮኖሚ ትስስር ወይም ደግሞ ግንኙነትም ነበራቸው። ነገር ግን በ1756 ዓመተ ምህረት በፈረንሳይና በብሪቴን ኢምፓየር መካከል የተነሳው ጦርነት ይህንን ሲስተም ሙሉ በሙሉ አናጋው። ከ1756 እስከ 1763 ባለው ጊዜ በወቅቱ በነበሩት ሁለቱ ሀያላን ሀገራት ማለትም በብሪታንያና በፈረንሳይ መካከል የ7 ዓመቱ ጦርነት ተካሄደ። ሁለቱ ኃይሎች በካሪቢያን ደሴቶች ላይ ያለውንና እጅግ አትራፊ የነበረውን የስኳር ንግድ፣ በህንድ ውስጥ ያለውን የቅመም ገበያ እንደዚሁም በሰሜን አሜሪካ ያለውን የቆዳና የዱር እንስሳት ንግድ ሙሉ ለሙሉ በእጃቸው ለማስገባት ነበር። ከዛ በፊት በዓለም ታሪክ ታይቶም ተሰምቶም የማይታወቅ ዓለም አቀፍ ጦርነት ውስጥ የገቡት። ጦርነቱ ሊያበቃ አካባቢ ታዲያ ሌላኛዋ የዓለማችን ሀያል ሀገር የነበረችው ስፔንም የራሷን የቅኝ ግዛት ይዞታዎች ከብሪታንያ ለመጠበቅ ስትል ከፈረንሳይ ጎን ተሰልፋ ጦርነቱን ተቀላቀለች። ይህንን ጦርነት የብሪታንያ ኢምፓየር በፍጹም አሸናፊነት አጠናቀቀች። ፈረንሳይንም ከሰሜን አሜሪካ ምድር ላይ ጠራርጋ በማስወጣት መላውን የሰሜን አሜሪካ ማለትም የዛሬውን ካናዳንም ጭምር በቁጥጥሯ ስር አደረገች። ነገር ግን ይህ ታላቅ ድል ለብሪታንያ መንግስት ከፍተኛ የፋይናንስ ቀውስ ይዞ መጣ። ጦርነቱን በዓለም ዙሪያ ለማካሄድ የወጣው ወጪ የብሪታንያንን ካዝና ሙሉ በሙሉ አሟጠጠው። የሀገሪቱ ብሔራዊ ዕዳ በአጭር ጊዜ ውስጥ ከ75 ሚሊዮን ፓውንድ ተነስቶ ወደ 130 ሚሊዮን ፓውንድ አሻቀበ። ይህም የብሪታንያን መንግስት በታሪኩ አይቶት ለማያውቀው አስደንጋጭ የኢኮኖሚ ቀውስ ያጋለጠው ሲሆን መንግስትም የዕለት ተዕለት ስራውን እንኳ ማስቀጠል አቅቶት በዓለም አቀፍ ደረጃ የመክሰር ወይም ደግሞ የባንክረፕሲ አደጋ ተጋለጠበት። ይህ የገንዘብ እጥረት ነው እንግዲህ ለአሜሪካ እንደ ሀገር መመስረት መንስኤ የሆነውን ትልቁን የፖለቲካ ውሳኔ የብሪቴን መንግስት እንድትወስን መንስኤ የሆነው። የብሪታንያ መንግስት ታዲያ ይህንን የኢኮኖሚ ቀውስ ለመፍታት አንድ ቀላል ውሳኔ አስተላለፈ። የዚህ ውሳኔ ዋነኛ መነሻም እኛ በሚሊዮን የሚቆጠር ገንዘብ ያወጣነው አሜሪካውያንን ከፈረንሳይ ለመጠበቅ ነው። ስለዚህ አሜሪካውያን ይህንን ዕዳ ሊከፍሉን ይገባል የሚል ነበር። ታዲያ ብሪታንያ ለዘመናት የቆየውን የአሜሪካን ቅኝ ግዛቶቿን በነፃ የመተው ስልቷን አቁማ በዕለት ተዕለት ዕቃዎች ላይ ማለትም በወረቀት፣ በመስታወት፣ በሽያጭ ሰነዶችና በሻይ ላይ ከባድ ቀረጥ መጣል ጀመረች። አሜሪካውያኑ ግን በለንደን ፓርላማ ውስጥ ምንም አይነት ተወካይ ስለሌላቸው ይህ ቀረጥ ህገወጥ ነው በማለት በከፍተኛ ደረጃ ተቃወሙት። ከዚህ በኋላ ነው ታዋቂው ኖ ታክሴሽን ዊዛውት ሪፕሬዘንቴሽን ወይም ደግሞ ያለ ተወካይ ቀረጥ አንከፍልም የሚለው መፈክር የተወለደው። ይህ የአሜሪካውያኑ ተቃውሞ እጅግ ሲበረታ ብሪታንያ ወደ ኋላ በማፈግፈግ ከአንድ ዕቃ ውጪ በሁሉም ነገሮች ላይ የነበረውን ቀረጥ ሰረዘች። ይህ የለንደን ፓርላማ ቀረጥ ሊከፈልበት ይገባል ብሎ የሙጥኝ ያለው ዕቃም የሻይ ቅጠል ነበር። በዚህ ጊዜ የሻይ ቀረጥ የጦርነት ዕዳ መክፈያ ብቻ አልነበረም። በሰው ልጅ ታሪክ ውስጥ ትልቁ የነበረውን የብሪታንያ ቅኝ ገዢ ኮርፖሬሽን የኢስት ኢንዲያ ኩባንያን ከኪሳራ ለመታደግ የተደረገ ስልት ጭምር እንጂ። ይህ ኩባንያ የብሪታንያ መንግስት የቀኝ እጅ ሆኖ ህንድን የሚበዘብዝ ድርጅት ነበር። ነገር ግን በከፍተኛ ሙስናና በተለያዩ የራሱ ጦርነቶች ምክንያት ኩባንያው ሊከስር ጫፍ ደርሶ የነበረ ሲሆን በለንደን መጋዘኖች ውስጥም 17 ሚሊዮን ፓውንድ የሚመዝን ሻይ የሚገዛው አጥቶ ይበላሽ ነበር። ይህ ትልቅ ኩባንያ ከሰረ ማለት ታዲያ የብሪቴን መንግስት ዋና የገቢ ምንጩን የሚያጣ ሲሆን በተመሳሳይ ጊዜም የብሪቴን የባንኪንግ ሲስተም እንደዚሁም የብሪቴን የፋይናንሻል ሲስተም ሙሉ በሙሉ ይናጋል። የኢስት ኢንዲያ ኮርፖሬሽንን ከኪሳራ ለማዳን የለንደኑ ፓርላማ በ1773 የሻይ አዋጅ አወጣ። እቅዱ በወረቀት ላይ በጣም አሪፍ ነበር። ለንደን ለኮርፖሬሽኑ ልዩ መብት በመስጠት ሻዩን በቀጥታ አሜሪካ ውስጥ በግማሽ ዋጋ እንዲሸጥ ታደርጋለች።
ይህ ዋጋ አሜሪካውያኑ ከካሪቢያን ከሚያስገቡት የሻይ ዋጋ አንጻር በጣም ርካሽ ነበር። የለንደን ባለስልጣናትም አሜሪካውያኑ ሻዩ ስለረከሰላቸው ዝም ብለው ይገዛሉ ብለው አስበው ነበር። ነገር ግን አሜሪካውያኑ ለዚህ ወጥመድ አልተሸነፉም። ምክንያቱም ይህንን ሻይ ከገዙ በለንደን ፓርላማ ውስጥ ተወካይ ሳይኖራቸው እንግሊዝ የፈለገችውን ሕግም ሆነ ቀረጥ በአሜሪካ ላይ መጣል እንደምትችል መቀበላቸውን የሚያሳይ ስለሚሆን ነበር። ዲሴምበር 16 1773 አንድ የነጻነት ልጆች የተባለ የፖለቲካ ቡድን በቦስተን ከተማ ወደብ ጫፍ ላይ የቆሙትን የኢስት ኢንዲያን ኮርፖሬሽን 3 መርከቦች ሰብረው በመግባት በ3 ሰዓታት ውስጥ ብቻ 342 ሳጥን ሻይ ወደ አትላንቲክ ውቅያኖስ ደፉ። ይህ ክስተት የቦስተን የሻይ ግብዣ ወይም ደግሞ ዘ ቦስተን ቲ ፓርቲ በመባል ይታወቃል። ይህ ክስተት ታዲያ ለብሪቲሹ ንጉስ ጆርጅ ሶስተኛ በዝምታ ሊታለፍ የሚችል ተራ ተቃውሞ ሳይሆን የእርሱን አገዛዝና የቀጥታ ትዕዛዝ የተቃወመ የመንግስት ክህደት ነበር። ወዲያው ንጉሱ ቦስተንን በወታደራዊ አገዛዝ ስር በማድረግ የግዛቱን የኮርፖሬት አስተዳደር አፈረሰው። ይህ ታዲያ አሜሪካኖቹን የበለጠ አናዶ ወደ ቀጥተኛ ጦርነት እንዲገቡ ዋነኛ መንስኤ ሆናቸው። ጦርነቱ የማይቀር መሆኑን ሲረዱ ቅኝ ግዛቶቹ የጋራ ሰራዊት እንደዚሁም አንድ ወጥ የመንግስት አስተዳደር ከባዶ መገንባት ነበረባቸው። ታዲያ ይህንን አብዮት የመሩት ሰዎች ተራ ሰዎች አልነበሩም። በብሪታንያ የተለያዩ ቀረጦች ምክንያት ጥቅማቸው የሚነካባቸው በአሜሪካ ውስጥ በጣም ብዙ ሀብት ያካበቱ የቅኝ ግዛቱ ባለሀብቶች እንጂ። የጦር አዛዡ ጆርጅ ዋሽንግተን በቨርጂኒያ የሚኖር እጅግ ባለጸጋ የባሪያ ባለቤት እንደዚሁም የመሬት ባለሀብት ነበር። ዋሽንግተን ስሙ የናኘውና ጄኔራል የተባለው በ7 ዓመቱ ጦርነት ወቅት ለብሪታንያ ተሰልፎ በወጣትነቱ ሲዋጋ ነበር። ከብሪታንያ መንግስት ጋር የነበረው ቅሬታም የለንደን መንግስት ለቅኝ ግዛት መኮንኖች የነበረው ዝቅተኛ እይታ እንደዚሁም መደበኛ የንጉሳዊ ሰራዊት ማዕረግ ስለከለከለው ነበር። በተጨማሪም በሰፊው የአሜሪካን የምዕራብ ክልል ውስጥ የሚኖሩት የኔቲቭ አሜሪካውያኖች መኖሪያ ላይ አዳዲስ መሬቶችን ገዝቶ እንዳይነግድ የተጣለበት እገዳ በብሪቴን መንግስት ላይ እንዲነሳ ምክንያት ሆኖታል። ጆርጅ ዋሽንግተን ረጋ ያለ ወታደራዊ ስነ ስርዓት ያለው እንደዚሁም የማይሰበር ጽናት የነበረው መሪ ሲሆን ትልቅ ውጊያዎችን ከማሸነፍ ይልቅ ጦርነቱን የማራዘም ዋና ስልት ይከተል ነበር። ጦርነቱ በረዘመ ቁጥር የብሪታንያ መንግስት ወጪ እየጨመረ እንደዚሁም ወታደሮቹ እየተሰላቹ በሱ ወጥመድ ውስጥ እንዲገቡ ያደርግ ነበር። ሌላኛው የጦርነቱ ቁልፍ ሰው ደግሞ የጂኦፖለቲካ መሐንዲስ የነበረው ሽማግሌው ቤንጃሚን ፍራንክሊን ነበር። ፍራንክሊን ከሰሜኑ የአሜሪካ ክፍል የመጣ ራሱን በራሱ ያስተማረ ሳይንቲስት፣ ደራሲና ዲፕሎማት ነበር። አሜሪካና ብሪታንያ እንዳይጣሉ ለማስታረቅ ለዓመታት በለንደን ውስጥ ሲጥር ቆይቷል። ነገር ግን በብሪታንያ ባለስልጣናት ፊት ለፊት በፓርላማ ከፍተኛ ውርደት ከደረሰበት በኋላ እንግሊዞች አሜሪካውያንን መቼም እንደ እኩል ዜጋ እንደማያዩዋቸው ተገነዘበ። በመሆኑም የብሪታንያን ታሪካዊ ጠላቶችን ማለትም ፈረንሳይና ስፔንን ወደ ጦርነቱ ውስጥ ለማስገባት ወደ አሜሪካ ተጓዘ። በ1778 ዓመተ ምህረት የቤንጃሚን ፍራንክሊን የዲፕሎማሲያዊ ሥራ ትልቅ ፍሬ አፈራ። ፈረንሳይ ከአሜሪካ ጋር የወታደራዊ ስምምነት በመፈረም ጦርነቱን ተቀላቀለች። ታዲያ ፈረንሳይ ለአሜሪካ ነጻነት ወይም ደግሞ ዴሞክራሲ ግድ አልነበራትም። የፈረንሳዊ ንጉስ ሉዊ 16ኛ አብዮትን የሚጠላ አምባገነን ንጉስ ነበር። ነገር ግን ከምንም በላይ የሚወደው ነገር ቢኖር በቀል ነበር። ፈረንሳይ በ7 ዓመቱ ጦርነት የደረሰባትን ታሪካዊ ውርደት ለመበቀል ፈልጋ ነበር። ስፔንም የፈረንሳይ አጋር በመሆን ፍሎሪዳን ከብሪታንያ ለመንጠቅ ጦርነቱን ተቀላቀለች። በመጨረሻም ሌላኛዋ የአውሮፓ ሱፐር ፓወር የነበረችው ኔዘርላንድ ከአሜሪካን ጎን በመሆን ጦርነት ውስጥ ገባችበት። ፈረንሳይ ወሳኙን የባህር ኃይል መርከቦችና በሺዎች የሚቆጠሩ ወታደሮችን አሜሪካን በመደገፍ ስታሰልፍ፣ ስፔን ደግሞ በደቡብ በኩል አዲስ የጦር ግንባር በመክፈት የብሪታንያን ሰራዊት ለሁለት ከፈለችው። ኔዘርላንድ ደግሞ የተለያዩ የጦር መሳሪያና የኢኮኖሚ ድጋፍ ለአሜሪካን በማድረግ ታላቁን የብሪታንያን ኢምፓየር በሁሉም አቅጣጫ
ማጥቃት ጀመሩ። በመጨረሻም የብሪታንያ መንግስት ከተደጋጋሚ ሽንፈቶች በኋላ ተጨማሪ ቢሊዮኖችን እያወጣ ይህንን ጦርነት መቀጠል እንደማይችል ተገነዘበ። በስተመጨረሻም በ1783 ዓመተ ምህረት የፓሪስ ስምምነት በብሪቴን እና በአሜሪካ መካከል ተፈርሞ የብሪታንያ ኢምፓየር የአሜሪካንን ነፃ ሀገርነት በይፋ ተቀበለች። ታዲያ ይቺ ከዛሬ 250 ዓመታት በፊት ብቻ በእነዚህ አስደናቂ ምክንያቶች የተመሰረተችው ሀገር ዛሬ ላይ በየትኛውም የዓለም ጫፍ ያለ ተውባይነት የፈለገችውን የምታደርግ የዓለማችን ሀያል ሀገር ሆናለች። ታዲያ ለዚህ የተለያዩ ምክንያቶች ቢኖሩም አንደኛውና ዋነኛው ግን የአሜሪካን ብር ወይም ደግሞ ዶላር ነው። አሜሪካ እንዴት በዶላር አማካኝነት ዓለምን ትቆጣጠራለች ብላችሁ የምታስቡ ካላችሁ ባለፈው የሰራሁት የሚገርም ቪዲዮ አለ። እሱን አሁኑኑ ገብታችሁ ማየት ትችላላችሁ። በቀጣይ ቪዲዮ ደግሞ አሜሪካ እንዴት በካፒታሊዝም ተጠቅማ ዓለምን እንደተቆጣጠረች እንደዚሁም ካፒታሊዝም ምን እንደሆነ አብረን የምናየው ይሆናል። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ፒስ